ሰላም ሰላም የተወደዳችሁና የተከበራችሁ የቻናል ቤተሰቦች ጆስ ይባላለሁ። እንግዲህ በስፋት የጤና መረጃዎችን በማጋራት በተለያዩ ሶሻል ሚዲያዎች ይታወቃለሁ። እንዲሁም በቲክቶክ ከ600 ሺህ በላይ ተከታዮች አሉኝ። እንዲሁም ደግሞ በፌስቡክ ከ200 ሺህ በላይ ተከታዮች አሉኝ። በእነዚህ አካውንቶች እንግዲህ የተለያዩ የጤና ትምህርቶችን ለተመልካቾቼ እያጋራሁ ቆይቻለሁ። ዛሬም እንግዲህ እንደተለመደው በዩቲዩብ ቻናል መጥቻለሁ ማለት ነው። በዚህ በዩቲዩብ ቻናል የጤና ትምህርቶችን፣ የበሽታ ምልክቶችን፣ ህመሞችን፣ እንዴት አመጋገባችን ማስተካከል እንዳለብን፣ የትኞቹ ምልክቶች የየትኛው በሽታ አይነቶች ናቸው፣ ምን ማድረግ አለብን፣ በሽታዎች በጊዜው ካልታከሙ ደግሞ የሚያመጡት ጉዳት ምንድን ነው የሚል አጠቃላይ የጤና ትምህርቶችን የማጋራ ይሆናል። ይህንን ዩቲዩብ ቻናሌን ሰብስክራይብ ብታደርጉ የሚገራርሙ የጤና መረጃዎችን የምታገኝ ይሆናል። ለዛሬ እንግዲህ በተለይ የጉበታችን በሚጎዳበት ሰዓት የሚታዩ ምልክቶች ምንድን ናቸው የሚለውን በዚህ ቪዲዮ የምናይ ይሆናል። እንግዲህ ጉበታችን ለሰውነታችን ወይም ደግሞ በህይወት ለመኖራችን እጅግ በጣም አስፈላጊ ከሚባሉ የሰውነት ክፍላችን አንዱ ነው። ጉበታችን በሚጎዳበት ሰዓት የሚታዩ ምልክቶች ውስጥ ምንድን ናቸው? መከላከያ መንገዶች ውስጥ ምንድን ናቸው? በነገራችን ላይ ጉበታችን በሚጎዳበት ሰዓት ቶሎ ምልክት አያሳይም። ለረጅም ጊዜ ምልክት ሳያሳይ የመቆየት ባህሪ ስላለው ቀድሞ ምርመራ ማድረግ እጅግ በጣም ያስፈልጋል። እንግዲህ የጉበታችን በሚጎዳበት ሰዓት ከምናያቸው ዋና ዋና ምልክቶች የመጀመሪያው ማስመለስና ማቅለሽለሽ ይገኝበታል። በተለይም ደግሞ ያለምንም ምክንያት የማቅለሽለሽ ስሜት ወይም ደግሞ ማስመለስ ካጋጠመ የኩላሊት ወይም ደግሞ የጉበት ህመምን ያመላክታል። ስሜቱ የተሰማን ግን በምግብ መመረዝ ወይም ደግሞ በሌላ ተያያዥ ህመም ከሆነ የጉበት ጉዳት የመሆን እድሉ ትንሽ ነው። ይህ ስሜት የሚመነጨው የጉበታችን መርዛማ ንጥረ ነገሮችን የማስወገድ ኃይል ስለተዳከመ ነው። ምግብ አፈጫጭ ለውጥም ማቅለሽለሽና ማስመለስ ሊያስከትል ይችላል ማለት ነው። እንግዲህ ጉበታችን በሚጎዳበት ሰዓት በሰውነታችን ውስጥ መርዛማ ነገሮች እንዲከማቹ ስለሚያደርግ እነዛ ነገሮች ማቅለሽለሽና ማስመለስ እንዲከሰት ያደርጋሉ። ሌላው የድካም ስሜት ነው። በተለይ የማይለቅ የድካም ስሜት የጉበት ጉዳት ምልክት ሊሆን ይችላል። የምንመገበው ምግብ አፈራርሶ ወይም ደግሞ የበላነው ምግብ እንዲፈጭ አድርጎ ወደ ኃይል የሚቀይረው ክፍል ጉበት እንደመሆኑ ጉበታችን ሰውነታችን ኃይል ያንሰዋል። በዚህ ምክንያት ሰውነታችን ላይ ተጽዕኖ ያሳድራል ማለት ነው። ሌላው የምግብ ፍላጎት መቀነስ ነው። በተለይ የጉበት ህመም በሚኖርበት ወይም ደግሞ የጉበት ጉዳት በሚኖርበት ጊዜ የምግብ ፍላጎታችን ይቀንሳል። የጉበት ጉዳት ያጋጠማቸው ሰዎች የምግብ ፍላጎት ሙሉ በሙሉ ሊጠፋ ይችላል። ይህም የሚሆነው ጉበታችን ሐሞት ማምረት ሲዳከም ነው። ሐሞት ምግብ እንዲፈጭ የሚያደርግ ንጥረ ነገር ሲሆን የእሱ ምርት መቋረጥ የምግብ ፍላጎታችን እንዲጠፋ ወይም ደግሞ እንዲቀንስ ምክንያት ይሆናል ማለት ነው። ስለዚህ የምግብ ፍላጎት መቀነስ አንደኛው የጉበት ህመም ምልክት ነው ማለት ነው። ሌላው የምግብ አለመፈጨት ነው። በተለይ የምንበላው ምግብ የምግብ አለመፈጨት ይኖራል። ጉበት የሚያመርተው ሐሞት ለምግብ መፈጨት አስፈላጊ ንጥረ ነገር እንደመሆኑ ጉበት ሲጎዳ የሚያጋጥመው የመፍጨት ችግር ለተቅማጥ ሊያጋልጠን ይችላል። እንዲሁም ደግሞ የሐሞት መመረት ችግር ሐሞት ጠጠር፣ የሆድ መነፋትና የሆድ ድርቀትና አጣዳፊ ተቅማጥ ሊያመጣብን ይችላል። ጉዳቱ ከፍተኛ ሲሆን ደግሞ ከፍተኛ የሆድ ህመም ስሜት እንዲሰማን እንደ ምክንያት ሊቆጠር ይችላል ማለት ነው። ሌላው የሽንት ቀለም መቀየር ነው። በተለይ ጉበታችን በሚጎዳበት ሰዓት የሽንታችን ቀለም ይቀየራል። በቂ ፈሳሽ እየወሰድንም ወይም ደግሞ በቂ ውሃ እየጠጣንም ሽንታችን የጠቆረ ቀለም ካለው የጉበት ችግር ምልክት ሊሆን ይችላል። ሽንት ሲጠቁር ወደ ብርቱካናማ ወይንም ደግሞ ወደ ቡኒ ቀለም ያጋድላል። ጥቁረቱ የሚከሰተው ደማችን ውስጥ የባይሎሩቢን መጠን ሲጨምር ነው። ይህም የሚከሰተው ጉበታችን ንጥረ ነገሩን ለማስወገድ በመቸገሩ ነው። ሽንታችንን ለረጅም ጊዜ ጥቁር ካሳየን በባለሙያ ወይም ደግሞ ወደ ሕክምና ተቋም ሂደን ምርመራ ማድረግ ያስፈልጋል ማለት ነው። ሌላው የጉበት ጉዳት በሚኖርበት ጊዜ የሚታየው ምልክት የቆዳ ቢጫ ቀለም መያዝ ነው። በተለይ በዋናነት የጉበት ህመም ምልክት ጆንዲስ ወይም ደግሞ የቆዳችን የአይናችንና የጥፍራችን ቀለም ቢጫ መሆን ነው። በደማችንና በቆዳችን ባይሎሩቢን ሲበዛ የቆዳችን ቀለም ወደ ቢጫነት ይቀይረዋል ማለት ነው። ስለዚህ የቆዳ ቢጫ ቀለም መያዝ አንደኛው የጉበት ህመም ምልክት ሊሆን ይችላል ማለት ነው። ሌላው የሰገራ ቀለም ለውጥ ነው። በተለይ በደንብ የሚሰራ ጉበት ወደ ሰገራችን ሐሞት እንዲገባ ያደርጋል።
ይህ ሐሞት ሰገራችን ቡኒ ቀለም የሚሰጠው ይሄ ነው። የጉበት ቃጠሎ ወይም ደግሞ ጠባሳ ሰገራችን ቢጫ ወይም ደግሞ ቀይ አፈር መሰል ቀለም እንዲያመጣ ያደርጋል። አልፎ አልፎ ደግሞ የማይታይ የሰገራ ቀለም ለውጥ አሳሳቢ አይደለም። ነገር ግን ተደጋግሞ የሚከሰት ከሆነ ባለሙያ ማማከርም ደግሞ ያስፈልጋል። ሌላው የሰውነት ፈሳሽ መያዝ ነው። በተለይ ሰውነታችን ላይ የፈሳሽ መያዝ፣ መጠራቀም፣ እብጠት መኖር ነው። የጉበት ጉዳት በእግራችንና ቁርጭምጭሚታችን ላይ የፈሳሽ ጥርቅም በመፍጠር እንዲያብጥ ያደርጋሉ። ይህ ህመም አሳይተስ ከተባለው በሽታ ጋር ይያያዛል። የውሃ አዘል እብጠት ህመም ሌሎች መንስኤዎች ሰውነታችን ላይ የሆርሞን መዛባት፣ የኩላሊት ችግር እንዲሁም ደግሞ የልብ በሽታ እንደ ሊምፋቲክ ሲስተማችን ላይ የሚፈጠሩ ችግሮች እንደ ዋነኛነት ይጠቀሳሉ ማለት ነው። ስለዚህ በሰውነታችን ውስጥ የፈሳሽ መቋጠር ካለ የጉበት ወይም ደግሞ የኩላሊት ችግር ሊሆን ይችላል ማለት ነው። የጉበታችንን ጤንነት መጠበቂያ መንገዶች ምንድን ናቸው? መጀመሪያው መጠጥ መጠጣት ማቆም፣ ሲጋራ የሚያጨስ ከሆነ ሲጋራ ማጨስ ማቆም፣ እንደ ነጭ ሽንኩርት፣ የወይን ፍሬ፣ አፕል፣ አቮካዶ፣ ሎሚ የመሳሰሉ ጉበትን የሚያድሱ ምግቦችን መመገብ ያስፈልጋል። አረንጓዴ ሻይ መጠጣት ለጉበታችን እጅግ በጣም አሪፍ ነው። ቫይታሚን የያዙ ምግቦችን መመገብ እጅግ በጣም አስፈላጊ ነው። ጨውና ስጋ መቀነስ በእጅጉ ያስፈልጋል፣ ምክንያቱም እነሱ ችግር ስለሚያመጡብን ማለት ነው። ሌላው በየቀኑ እንቅስቃሴ ማድረግ፣ መራመድ፣ መዋኘት፣ መሮጥ የመሳሰሉት ቢደረጉ ይመከራል። የሆድ ድርቀት እንዳይኖር መጠንቀቅ ያስፈልጋል። እንዲሁም ኮሌስትሮል መጠንን መቀነስ በእጅጉ ያስፈልጋል። ስኳር በሽታ ካለበት የደም ስኳር መጠን መቆጣጠር ያስፈልጋል ማለት ነው። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንግዲህ እንደ መጀመሪያ ቪዲዮ ለዛሬ የጉበት ጉዳት ወይም ደግሞ ጉበታችን ሲጎዳ የሚታዩ ምልክቶችና መንስኤዎቻቸው የሚለው ይሄ ነበረ። ይህንን አካውንቴን ፎሎ ብታደርጉ በየጊዜው የሚገራርሙ የጤና መረጃዎችን ታገኛላችሁ። ለዛሬ ይሄ ነበረ። ነገ በተመሳሳይ መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛ እምላችሁ። እኔም ጆሲ ነኝ። ይህንን ዩቲዩብ ቻናሌን ሼር አድርጉ፣ ሰብስክራይብ አድርጉ፣ ለጓደኞቻችሁ አጋሩ። መልካም የሚሰሩ ሰዎችንም አንዳንድ ጊዜ ማበረታታት ጥሩ ነው። እንደነገርኳችሁ እንግዲህ በቲክቶክ በጣም ብዙ ተከታይ አለኝ፣ ከ600 ሺህ በላይ ተከታይ አለኝ። እንዲሁም ደግሞ በፌስቡክ ከ200 ሺህ በላይ ተከታዮች አሉኝ። እንግዲህ ያው በዩቲዩብም እንግዲህ ተመሳሳይ ተከታዮችን አፈራለሁ ብዬ ተስፋ አደርጋለሁ። ግን የእናንተ ጥረት ያስፈልጋል። የኔ ቪዲዮ መስራት ብቻ ሳይሆን የእናንተ እገዛና እርዳታም ያስፈልጋል። ያው ለሰው የሚጠቅም ነገር እስከሆነ ድረስ ሼር፣ ላይክ ብታደርጉ ደስ ይለኛል። በተረፈ ለዛሬ የነበረ ነገ በተመሳሳይ መረጃ እንገናኛለን። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ